እንዴት ናችሁ የኔ ውዶች? ያው ጠፍቻለሁ ታውቃላችሁ። ደከመኝ። ይህን ደረጃ እንዴት እንደወጣ ነጋዴ እንደሆንኩ ታውቃላችሁ። ስራ አሁንም ጀምሬያለሁ። የመዳም ቅመሞች ከሀገራችሁ ስትመጡ ምንም አይነት ስራ አትናቁ። ሰው ብዙ ሊያወራ ይችላል። ነገር ግን እናንተ ሰውን ሳይሆን ራሳችሁ መኖር በራሳችሁ ሴት ልጅ ደግሞ ከሰው መለመን የለባትም። ባልሽ ቢሆንም 200 300 ብር ስጠኝ ማለት የለብሽም። በራስሽ ሰርተሽ መለወጥ አለብሽ። እኔ ከዚህ ቀደም ቺፕስ ጀምሬያለሁ፣ እንቁላልም ጀምሬ ነግሬያችሁ ነበር በፊት። በሀገር ሰላም ተቋረጠብኝ፣ ቺፕስ ጀመርኩ። ስማ ደረጃው ልቤን 100 ስራ ታዝዤ ነው። እሺ ነጋዴ እንደሆንኩ አሳያቸዋለሁና ከዛ እንቁላል ጀምሬ ተቋረጠብኝ፣ የሀገር ሰላም አለመኖር። ሁለተኛ ደግሞ ቆይቼ ቺፕስ ጀመርኩ። ርኩዙኝ ታውቃላችሁ፣ ተያያላችሁኝ። ያ ነገር ፌር አረገብኝ። አሁንም ትንሽ የራሴን አረጋግቼ ስራ ጀምሬያለሁ። ምንም አይነት ስራ ስትሰሩ ማንንም አታማክሩ፣ በራሳችሁ ተማመኑ። ሰው መኪና አለሽ፣ ቤት አለሽ፣ እንደዚህ ነሽ፣ ባልሽ እየሰራ ነው፣ አንቺ ደግሞ ለምን እንዳትቀመጭ? መቀመጥ በራሱ በሽታ ነው፣ እርጅና ያመጣል። በዛ ላይ መስራት ያጠነክራል። ምን አሰብኩ መሰላችሁ? አሁን ከሀገሬ ላይ ከቤቴ ውስጥ ክራይ ሳልከፍል ግብር ካልከፍል፣ ግብር አሁን በየ3 ወሩ ሆኗል። መንግስት ደንቦች ባስ እየተመላለሱ እናንተን ዘረፋ ነው የጀመሩት። እኔ ምን አሰብኩ? እህታችሁ ለእናንተም እንዲጠቅማችሁ ዝቅ ብላችሁ መስራትን ውደዱ። ያላችሁን አንዴ ትልቅ ሱቅ ላይ ትልቅ ልብስ መክፈታችሁ መክሰር የለባችሁ። ከትንሽ ነገር ተነስታችሁ ማደግን ልመዱ ማለት ነው። ላሳያችሁ። ከአረብ ሀገር ስትመጡ ምንም አይነት ስራ እንዳትነቁ፣ ዝቅ ብላችሁ መስራትን ልመዱ። ምክንያቱም ሰው ብዙ ያወራል፣ መኪና እያላት ቤት እያላት እንደዚህ ምናምን ብዙ ይላል። ግን እናንተ ጠንካራ መሆን ያለባችሁ። ይኸው እኔ ቺፕስ ሞክሬ ነበር፣ ያ ነገር እንደዛ ተፈጠረ፣ ፌር አረገ። ዘይቱምና ድንቹ አልመጣጠንልኝ ሲል ምር ያለው እያከፋፈልኩ ነው ቤቴ ውስጥ አድርጌ። አሁን ጨርሼ ይህችን ናት የቀረችኝ። አሁን ደግሞ ትእዛዝ አለኝ 120 እንቁላል ታዝዣለሁ። አሁን ይዤ ልሄድ ነው። ስለዛ እንደዚህ ይሄ ያመስመጣሁት ከላሊበላ ነው። ይሄ ሲያልቅብኝ ደግሞ አሁን ላስመጣ ነበረ ለበዓል። ነገር ግን መኪና ነዳጅ ጠፍቷል። እንኳን ክፍለ ሀገር እዚህም ነዳጅ የለምና እንደዚህ እየገጠሙኝ ደንበኞች እንዳይርቁኝ እፈራለሁ እንጂ በጣም ብዙ ደንበኛ አፍርቼ በሬ ላይ ለጥፌ ስልክ ቁጥሬን እንቁላል አከፋፍላለሁ እሸጣለሁ ብዬ ብዙ ሰው እየመጣ ነውና በጣም ደስ ይላል። ጧት ስትነሱ ብቻ ጸበላችሁን እርሱ። ምቀኛ ሸረኛ ከኛ ይራቅ። በርቱ። እንግዲህ ያው አሁን ወደ ስራ ሰዎቹ እየጠበቁኝ ነው። ከታች ከፎቅ ወደ ታች ነው ማመላለሰው በነገራችን ላይ። እንዴት ናችሁ ውዶቼ? ደህና ናችሁ? እንግዲህ ንግዱ እየተጻጻፈ ነው እላችኋለሁ። ነገር ግን እኔ ብዙ ነገር እሰራለሁ። በነገራችን ላይ ራሳችሁን ስትመጡ ኢትዮጵያ ላይ ጠንካራ አድርጉ። ዝቅ ብሎ መስራትን ውደዱ። ምክንያቱም አንዱ ሲጥላችሁ በአንዱ ለመሞከር ነው እንጂ ተስፋ ቆርጣችሁ ቁጭ አትበሉ። እኔ አሁን በፊት ቺፕስ እንቁላል ጀመርኩ። በጦርነቱ ደግሞ መንገድ ሲዘጋብኝ ቆይቼ ደግሞ እርግጥ ሁኜ ራሱ ቺፕስ ጀመርኩ። ቺፕስ ደግሞ በዛ እንደዛ ፈተና ገጠመኝ። ከዛ በኋላ ዘይቱና ድንቹ ተመጣጣኝ ዋጋ ስለሌለ አዋጣኝም ብዬ ስላሰብኩ ተውኩት ማለት ነው። አሁን ደግሞ እንቁላል አስመጥቻለሁ። እንቁላል አስመጥቼ በጣም ቤቴ ላይ ለጥፌ ምናምን በጣም ብዙ ሰው እየመጣ ነው። እንግዲህ ሱቅ ላይ 25 ብር ነው፣ እኔ ሳስረክብ ለማስረከብ 20 ብር ነው። ለችርቻሮ ደግሞ 22 ብር ነው የምሸጠው ማለት ነው። እና የመጣልኝ 1550 እንቁላል ነው። 50 ኪሳራ ቢሆን 1500 ሽጫለሁ ማለት ነው። እና ትርፍ አለው። እውነት ለመናገር ትርፍ ልንገራችሁ፣ በጣም ትርፍ አለው። በዛ ላይ ቤታችሁ ናችሁ እየዞራችሁ በየሱቁና ቤታችሁ ለሚመጣ ሰው ብቻ ሰው ይመጣል፣ ይሳማል፣ ይመጣል፣ ትለጥፋላችሁ፣ ማስታወቂያ ይመጣል። በቃ እና ትርፍ አለው። እውነት ለመናገር ማለት ነው። ትርፍ ያለው ከትናንሽ ስራ ነው። ሳትንቁት አንዳንድ ሰባራ ላይ ያጋጥማቸዋል፣ ግን አካክሱም ቢሆን አሪፍ ነው። እና አሁን ደግሞ ላስመጣ ለበዓል በጣም አሪፍ ገበያ ነበረኝና በነዳጅ ምክንያት መኪና ቆመ፣ ሊመጣ አልቻለም እንጂ እና እንደዚህ ያርጋችሁ ማስለመድ ትችላላችሁ። ዝቅ ብላችሁ መስራትን ልመዱ። ወደ ሀገራችሁ ስትመጡ ሀገራችን ላይ ያለው ነገር ያቀውሳል።
ኑሮ ካደር ዘይት 2500 ብር 5 ሊትር መገዙት። ስትመጡ ታይታላችሁ። እናንተ እንድትበሳጩ እናንተ ተስፋ እንድትቆርጡ ሳይሆን እናንተ ሬዲ ያደርጋችሁ ራሳችሁን እንድትመጡ ነው። ብር አለኛ ምን ይል ብር አለኛ 500 ሺህ አለኝ። ያ አሁን ላይ ዋጋ የለውም። ብራችን ዋጋ አጥቷል። የሆነ እቃ እንኳን እቤታችሁ ናችሁ ኦንላይን ሆናችሁ መስራትን አስለምዱ። ሚዲያን ተለማመዱት እንጂ ሱቅ ከፍለ አሁን እኔ ከአንድ ሳጥን ላይ 8000 እትርፋለሁ። ከአንድ ሳጥን ላይ ባሁኑ ማለት ነው። የቀጣዩ ደግሞ እዛም ሊጨምር ይችላል። 8000 ብሩ ግን ቤት ኪራይ ብከራይበት አዲስ አበባ ላይ የቤት ኪራይ 15000 ብር ነው። ሁሉንም ወሰደው። ግን በወር 4 ሳጥን 5 ሳጥን ማስመጣ ከሆነ ሰላም ሆኖ ችግር የለውም። ብከራይም አሁን እኔ እንደዚህ አለማመርኩ አይደለም ገቢዬን አመጣጠንኩና ከዛ በኋላ ልከፍልትም እችላለሁ። ወተት የተለያየ ሱቁን ስከፍቱት ደግሞ ወተት እርጎ ምናምን አጠቃላይ ይዛችሁ ከአጠቃላይ ነው የምታገኙት እንጂ ከእንቁላል ብቻ አይደለም። እና ግብር ደግሞ መንግስት በየ3 ወር አድርጓል። ማብራት ላይ ጨምረዋል። በቃ ሁይ ነው ኢትዮጵያ ውስጥ አሁን ላይ የኢራቅና የእስራኤል ጦርነት ራሱ እኛን የሚያገኘን አልመሰለንም፣ ግን እኛን አግኝቶናል። የእኛ ጦርነት ማንንም አይጎዳም፣ የእነሱ ጦርነት ግን እኛን ጎዳን። ድሃ መኖር አልቻለም። ጋይስ እና የት ልትሄጂ ነው ያላችሁ ደግሞ ለወደፊቱ እንግዲህ አገር ሰላም ሲሆን መንገዱን ስጀምረው እነግራችኋለሁ። አሁን ስራ ላይ ነን። እሺ እና እንቁላሌ ከ1550 የቀረኝን ላሳያችሁ፣ የመጨረሻው ማለት ነው። እንግዲህ ይህ ቀርቷን ሙሉ ሳጥን ነው የመጣው። እንደምታውቁት ሙሉ ሳጥን ጨርሻለሁ። እነዚህ ናቸው የቀሩት። እነዚህ ደግሞ ያው ለቤተሰብ ተብሎ የቀሩ ናቸው። ለበዓል ለራሴ 30 ለጓደኞቼ 30 ታስበው ከሂሳብ ውስጥ ገብተው የቀሩ ናቸው እና ሙሉ ሳጥን ጨርሻለሁ። አሁን ላይ ቢኖረኝ እንዴት እንደምሸጥ ይታየኛል። ነገር ግን ያው የሆነ ነገር ስትጀምሩ ተስፋ ሊያስቆርጥ የሆነ ነገር ይፈጠራልና ያው በነዳጅ እጥረት ምክንያት ሊገባልኝ አልቻለም። እና ከላሊበላ ነው የማስመጣው። የላሊበላ እንቁላል በነገራችን ላይ ተመርጦ ነው የሚሸጠው እና አሪፍ ነው ያሁኑ። እና እኔ ለማከፋፈል በ20 ብር ነው፣ ለቸርቻሮ ደግሞ ለኖርማል ሰው 22 ብር ነው፣ ሱቅ ደግሞ 25 ብር ነው የሚሸጡት ማለት ነው። እና ይሄን ይመስላል። ስራን ስትሰሩ ዝቅ ማለት ልመዱ የኔ ውዶች። ከሀገራችሁ ላይ ስመጡ ያላችሁን ብር የሆነ ላይ አውርላችሁት ወይ ብከስሩ እንዳትማረሩ። ግን እንደዚህ እንቁላል አንድ ሳጥን እንቁላል አሁን 20 ሺህ ወይም በቃ እስከ 25 ሺህ ብላችሁ ብትይዙት የሚገባው እስከ መኪና እስከ ሳጥን ከዛ እናንተ ደግሞ ሂሳባችሁን ትሰራላችሁ ማለት ነው። እና ይህን ይመስላል። አበረታቱ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አልጠፋም። ከዚህ በኋላ አንዳንድ ነገር ሼር አደርጋችኋለሁ። ይህን ያህል ብር እሱን በሌላ ቪዲዮ እመጣላችኋለሁ። እንግዲህ የእንቁላል ጉዳይ ይህን ይመስላል ማሮቼ።